ጌታ ምን እንዳለኝ ታውቃለህ? መቼ ማለት በሰዎች እጅ አንተን አልጥልህም። አሜን። ኦራ ዘና አድርጌ አሜን። ከዚህ በኋላ ፈርተሽ ተከራክረሽ አይደል? አሜን። ዝንጥ ብለሽ አሜን። ወረቀቱን ተቀበያቸው። አሜን። ህይወት ላይ አዲስ ነገር ይሆናል። አሜን። ነገ ሲነጋ በአንተ ህይወት የሚጀምር በረከት አለ። አሜን። ከኢየሱስ ክርስቶስ ጋር አብረንን የሚሉ ሰዎች በክርስቶስ ፊት ደቀ መዛሙርት ናቸው። ደቀ መዛሙርት ማለት ደግሞ ክርስቶስን ተከታይ ማለት። አንተ ማንን ተከታይ ነህ? አንቺ ማንን ተከታይ ነህ? ሳትነካኝ አልወጣም ስል ነበር ቁጭ ብዬ። ከዛ ምልክት በኋላ እግዚአብሔር ያንተን መንገድ በፍጥነት ሲመራው አየው። አሜን። ብዙ ጊዜ ተከራክረሻል። 4 ዓመት በሙሉ ነው። ትክክል። እዛ ቤት የ4 ዓመት ዶክመንት 4 ዓመት በሙሉ ያደከመሽ ጉዳይ ነው። እውነት ነው። የተዛባ ነገር አይቻልም። እንዲህ ተዛብቷል፣ መስመር ለቋል። ግን እግዚአብሔር እንደዚህ አለኝ፣ እኔ እሰጣታለሁ አለ። ትእዛዝ ከሰማይ ወጥቷል። ወረቀትሽን መላእክቶች እያገለባበጡ ያለው ከውስጠኛው ክፍል ነገርሽ ወጥቷል። ይወድቃሉ፣ ትቀጥላል። አሜን። ባጠገብሽ በቀኝ 10 ሺህ ይወድቃሉ። አሜን። ጠላቶችን እንዲህ በረከት እያየ እየወደቁ አሜን። አንተ ትቀጥላል። አሜን። ሳይቋረጥ የሚቀጥል የእግዚአብሔር ጉብኝት በሕይወት ሲመጣ አሜን። ላባስታሴ ላባ በረከት መያዝ ትፈልጋለህ? መባረክ ትፈልጋለህ? አዲስ ፋይናንስ በሕይወት ላይ እግዚአብሔር እንዲጀምር ትፈልጋለህ? በቤት ኢየሱስ እንዲገባ ትፈልጋለህ? የፈራሽው ነገር ላይ ኢየሱስ እንዲመላለስ ትፈልጊያለሽ? ዛሬ ጭወት ጀምር። ኢየሱስ ገብቶ ይመላለሳል። ኢየሱስ ገብቶ ይመላለሳል። የገቡ ሁሉ ይወጣሉ። እነንትና ይወጣሉ። የሞት እጅ ይወጣል። የፍርሃት እጅ ይወጣል።